ለኢትዮጵያ የሴቶች ብሔራዊ ቡድን እግር ኳስ ሞራል እንሰጣለን። ለምሳሌ ሎዛ ጎል ታገባለች፣ ኳስ ይዛ መረቡን ወዝውዛ። በወንዶች የኢትዮጵያ ብሔራዊ ቡድን ላይ ግን አስተያየት ለመስጠት አቅም ባይኖረኝም ትልቁ ችግር የቱ ጋር እንዳለ ጠንቅቄ ነው የማውቀው። አሁን ለምሳሌ የሲቲውን አሰልጣኝ ጋርዲዮላን አምጥተህ ለኢትዮጵያ ብሔራዊ ቡድን አሰልጣኝ ብታደርገው የኢትዮጵያ ብሔራዊ ቡድን ዋንጫ አይበላም። ምክንያቱም ከባድ ችግር ያለው የት ነው? ፌዴሬሽኑ ላይ ነው። ለምሳሌ የድግስ ድስት ተቀለለው ብዙ ሰው ነው ወጡን የሚያማስለው። የኢትዮጵያ እግር ኳስ ፌዴሬሽንም ልክ እንደ ድግስ ድስት ቁጠረውና ሁሉም እየመጣ እንደፈለገው የሚያማስልበት ችግር የሚፈጥርበት ቦታ ስለሆነ ምን ማድረግ ይቻላል? የወንዶች የኢትዮጵያ እግር ኳስ ብሔራዊ ቡድን ላይ ምንድነው የምለው አጠር አድርጌ በዛ ኳስ ጥለዛ